ከጫካ ቆይቼ የሰላሙን ጥሪ ተቀብዬ ወደዚህ ግንቦት አካባቢ የገባው ነኝ። ነገር ግን መጀመሪያ ወደ ትግል ስንገባ ያስገቡን የተለያዩ ምክንያቶች ነበሩ። እነሱ ምክንያቶች ህዝባችን ተበደለ፣ ከክልሉ ውጭ ያለ ማህበረሰብ ተፈናቀለ፣ እህቶቻችን ታገቱ የሚሉ የተለያዩ ጥያቄዎችን ይዘን ነበር የወጣ ነው። ወጠን ግን በህዝባችን ላይ ከድጡ ወደ ማጡ የጋለ የብረት ቀንበር ጭነንባቸው ቆይተናል። የሃይማኖት አባት ለምን ሰበክ ተብሎ ተይዞ ነፍሱ ሳይወጣ እየተቀበረ እስከ ህይወቱ እስከ ነፍሱ ሲሞትም ደግሞ ፍታት እንዳይደረግ የሃይማኖት አባቶች እየተንገራገሩ ተልቆ የሚቀበሉ የሃይማኖት አባቶች አሉ። እዚህ ያለ የሰላም አስከባሪ ሲሞት ማን ነው ሲፈታት ፈቶ የሚቀስ ካለው ያ ማለት ተልቆ ይቀበላል አሉ። ይህንን በመቃወም የወጣነው ዓላማ የተሳሳተ ስለሆነ የባሰ ከውጭ ታሪካዊ ጠላቶቻችን ጋር አብሮ ለመምጣት ሐሳብ ሲኖር ለምን መጠኑ ወገኖቻችን እንወጋለን በሚል መጠናል።